ዋና ዜናዎች በአዲስ አበባ ከተማ ተገጣጣሚ ቴክኖሎጂን በመጠቀም በ8 ቢሊዮን ብር ወጪ የሚሰራ የ5000 የጋራ መኖሪያ ቤቶች ግንባታ በአቃቂ ቃሊቲ ክፍለ ከተማ ተጀመረ። የኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽን ቤቶቹን እንደሚገነባና በአንድ ዓመት ውስጥ ለማጠናቀቅ እንደሚሰራም ተገልጿል። ግንባታ የተጀመረበት ይዞታ በሕገ ወጥነት ተይዞ ወደ መሬት ባንክ የተመለሰ መሆኑን የከተማ አስተዳደሩ ፕሬስ ሴክሬታሪያት በይፋዊ የፌስቡክ ገጹ አስታውቋል። ፕሮግራሙን የአዲስ አበባ ከንቲባ አዳነች አቤቤን ጨምሮ በምክትል ከንቲባ ማዕረግ የቤቶች አስተዳደር ኃላፊ ያስሚን ወሃብ ረቢና የኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽን ዋና ስራ አስፈጻሚ ኢንጂነር ዮናስ አያሌው ተገኝተዋል። ከንቲባዋ ለረጅም ዓመታት የተገነቡ የጋራ መኖሪያ ቤቶችን በሚመለከት ሰፊ የሀብት ብክነትና በማስተላለፍም በኩል በርካታ ችግሮች እንደነበሩ በመግለጽ በተለይ አስተዳደሩ ባለፉት ዓመታት በቤቶቹ ምክንያት የተከማቸ የ54 ቢሊዮን ብር ዕዳ መክፈል ፈተና እንደነበር ጠቁመዋል። የአዲስ አበባ ቤቶች አስተዳደር በተያዘው በጀት ዓመት የ20/80 እና 40/60 የቤት ልማት ፕሮግራሞችን በተመለከተ በነባር ግንባታ ላይ የሚገኙ 139000 ቤቶችን ለማጠናቀቅ አቅዷል። ከዚህ በተጨማሪም በበጀት ዓመቱ በ20/80 መርሃ ግብር 49900 በ40/60 የቤቶች ፕሮግራም 34800 ቤቶችንና የጋራ መኖሪያ ቤቶችን ግንባታን ለማስጀመር በእቅድ ይዟል። ይሁን እንጂ ላለፉት ዓመታት በተደጋጋሚ የጋራ መኖሪያ ቤቶቹ ዕጣ መውጫ ጊዜ መራዘሙ ይታወሳል።